የሚሊተሪ ቢሮክራሲ አልቻልንም ልንወጣበት አልቻልንም አንድ ወታደር መብቱን ለማስፈጸም አልቻልንም ብንጠይቁ የሀገሪቱ ተጨባጭ ሁኔታ ነው ሀገሪቱ ያላት ነው ይባላል ግን ሀገራችን ኢትዮጵያ ድሃ ቢትሆንም ያላት የኢኮኖሚ ሁኔታ ለሰራዊቷ ታቀርባለች ህግ ድሃ ናት ካላት ሁኔታ ለሰራዊቷ በቂ ያላት ሁሉ እንዲቀርብለት ትፈልጋለች እኛም ከሀገሪቱ ተጨባጭ ኢኮኖሚው ውጪ እንዲቀርብልን አንፈልግም ግን ምንም ሀገሪቱ በምታቀርበው አኳያ እንዲቀርብልን አልተቻለም ለምሳሌ እኔ 2 ዓመቴ ነው ፋቲክ ካገኘው ፋቲክ ጥፌ ነው የምለብሰው ይሄን ይለብሳለሁ ሲቪል እንዳለብስ ወታደር ነኝ አይፈቀድልኝም ከስር ከላይ ከረቴራ ከለበስኩ ግን ጥልቀት ይባላል ስለዚህ ልንወጣበት አልተቻለም ይሄ ወታደር በአጠቃላይ ምታው ሱሪን ጥፎ ነው የሚለብሰው ፋቲክ ጥፎ ነው የሚለብሰው ባጃት አልተገኘም ጫማ የለም ልብስ የለም ይሄ ስንጠይቅ የተጨባጭ የሀገሪቱ ተጨባጭ ሁኔታ ነው ይባላል እንዴት ነው ይሄ የበላካን ቢያውቃል ይሄ ሁኔታ ይባላል በጣም ችግር አለብን እዚህ ውስጥ በሌላ መልኩ ደግሞ ቤተሰቦቻችን ከዛ ከወለጋ ከፋ ከሉባቦር ይመጣሉ ልጆቻችሁ 6 ዓመት 4 ዓመት በረሃ ይቀመጣሉ እነዛ ልጆቻችሁ ለማት ያላችሁ በሬም ሆነ ላምም ሆነ ሽጦ በትራንስፖርት ይመጣሉ ልጆቻችሁ በወቅቱ ሊያገኙ አልቻሉም እኛ ያለን ጦር ሜዳ ነው ከዛ ልንመጣ 3-4 ወር እንፈጃለን ቤተሰቦቻችን በጠሪ ክፍሎች በራብ ይሰቃያሉ ይሄ ልንወጣበት አልቻለም ግን አንድ ኦፊሰር እናቱ ወይ ልጁ ሲመጣ በ10 ደቂቃና በ20 ደቂቃ በቴሌግራም ተደርጎ ሊመጣ አነጋግሮ ማንኛውም ቤተሰቡን ሸኝቶ ሊሄድ ይችላል ይሄ ሁኔታ አንድ ወታደር ከዛ ፍቃድ አግኝቶ በሚመጣበት ጊዜ እዚህ ቤተሰቡን በዚህ በአስመራ ኑሮ ውድነት ሊያስተዳድራቸው እንደሞ በወቅቱ ሊሸኝ አልቻለም ትራንስፖርት ሊገኝ አልተቻለም ከዛ ሁሉ በሚያገኘው ደሞዙ ቤተሰቦቹን 4-5 ቀን ማሳደር አልተቻለም